ቼክ አድርጉ። ያለገባችሁ ወጣቶች በጣም አሪፍ ባል ምናምን ስጠኝ አትበሉ። እናንተ አሪፉ ነው በጣም የሚበልጠው እሱ ስለሆነ። ምክንያቱም አሪፍ ካልሆናችሁ አሪፍ ባል ቢሰጣችሁ ሚስቶች ታበላሹታላችሁ። በእናንተ ጠማማ አመልና ብልሽት በተበላሸ ስብዕና አሪፉን እግዚአብሔር የሰጣችሁን ባል ታበላሹታላችሁ። በፍጹም አሪፍ ሊሆን አሪፍ እግዚአብሔር ቢሰጣችሁ አሪፍ ካልሆናችሁ አሪፍ ሆኖ መቀጠል አይችልም። አይገርም? ስለዚህ በጣም ቅድሚያ ልንሰጠው የሚገባው ነገር አሪፍ ባል እግዚአብሔር አሪፍ ሚስት ስጠኝ ሳይሆን አሪፍ አድርገኝ ብሎ ራስ ላይ መስራት። ዛት ሰው አሁን እዚህ ቁጭ ብሉና ተማሩ ምለው ራሳችሁ ላይ መስራት፣ ማንነታችሁ ላይ መስራት፣ ስብዕናችሁ ላይ መስራት፣ ዕውቀታችሁ ላይ መስራት። እናንተ ማንነት ላይ ከሰራችሁ ነገ የሚመጣው ነገር ላይ መኖር የምትችሉበት አቅም ይዛችኋል ማለት ነው። ባልተሰራ ማንነት የተሰራ ቢሰጣችሁ መኖር አትችሉ። ለዚህ ነው በጣም የሚገርሙ ባሎች ያሏቸው ስድ ሚስቶች ያፈርሱታል ቤቱ። የሚገርም ስብዕና ያላቸው ጫዋ ባሎችን እግዚአብሔር ሰጥቷቸው በእነሱ ብልግና ባልተሰራ ባህሪያቸው ቤት ያፈርሳሉ። ምን የመሳሰሉ ባሎችን እግዚአብሔር ሰጥቷቸው፣ ምን የመሳሰሉ ሚስቶችን እግዚአብሔር ሰጥቶት ባልተሰራ አመሉና ባህሪው ቤቱ ይፈርሳል። አየህ፣ ያልተሰራ ማንነት በተሰራ ማንነት ውስጥ መኖር አይችልም። ያው ልዩነት የለውም፣ ይፈርሳል። የተሰራን ሰው መያዝ አንችልም። ስለዚህ በጣም ሁሉም ወጣት ያገባችሁ ሰዎች፣ ተጋብታችሁም ግራ የገባችሁ ሰዎች ቤቱ እንዲቆም ከፈለጋችሁ እከሌላ ያለውን ችግርና ነገር ለመቀየር ሳይሆን ራሳችሁን ለመቀየር ታገሉ። ራሳችሁ ላይ ስሩ። ስኬታማ ትዳር እንዲኖራችሁ 9 ነጥብ ጻፉ አላችሁ። ራሳችሁን አርቁ፣ ራሳችሁን ስሩ። እንደ እግዚአብሔር ቃል ወደ ግራ ወደ ቀኝ ሳትሉ የዚህ ሕግ ቃል በካፋ ይለይ የተጻፈበትን በቀንና በሌሊት አስበው። ከዛስ በምትሄድበት ሁሉ ምን ያደርግልሃል አሉ? ይሳካል። እኔ እግዚአብሔር አሳካልሃለሁ አንተ እንደፈለክ ሂድ ብሎታል አላለው። እኔ እግዚአብሔር አምላክ ነኝ፣ ሙሴ ሞቷል፣ ችግር የለም አሁንም አለው፣ ኢያሱ እንደ ልብ ሂድ፣ እኔ ከፊት ወጥቻለሁ ከኋላ አጅቤያለሁ አላለውም። የሚሳካልህ የምነግርህ የምታረግ ከሆነ ነው። የሚሳካልህ የምትጠብቅ ከሆነ ነው። ያንተን ድርሻ የምትወጣ ከሆነ ነው። ወደ ቀኝ ወደ ግራ ማትል ከሆነ፣ የምታሰላስለው ከሆነ፣ በልብ ውስጥ የምትጽፈው ከሆነ፣ በቀንም በሌሊት የምታስበው ከሆነ፣ የምታደርገው ከሆነ የሄድክበት ሁሉ ይሳካላል። እናንተ ራሳችሁ ላይ ከሰራችሁ፣ ጤናማ ሰው ከሆናችሁ፣ ጤናማ ስብዕና ከገነባችሁ፣ ራሳችሁ ላይ ከሰራችሁ፣ ዕውቀታችሁ ላይ ከሰራችሁ፣ ባህሪያችሁ ላይ ከሰራችሁ፣ የትም ጉድጓድ ግቡ፣ ጤናማ ሰው ትሆናላችሁ። በጣም ብልጫ፣ በጣም ቅድሚያ፣ በጣም ትልቅ ቦታ የሚሰጠው ነገር ስለሆነ ስለዚህ እኔ ከዓመት እስከ ዓመት ስለጮኩ ስኬታማ ቤት አይኖርም። ስኬታማ ቤት እንዲኖር ራሳችሁ ላይ ስሩ። እግዚአብሔርን የምትታዘዙ፣ ቃሉን የምታከብሩ፣ ይቅርታ የምትሰጡ፣ የምትቀበሉ፣ ጨዋ ሁኑ። ወደ ቀኝም ወደ ግራም አትበል፣ ስድ አትሁን።